በ2018 ዓለም ዋንጫ ከመድረሱ ትንሽ ጊዜ ቀደም ብሎ አንድ ነገር ተፈጠረ። እንደሱ የቱርክ የዘር ሐረግ የነበረው ኢልካል ጉንዶጋንና ሜሱት ኦዚል በቱርክ በመገኘት የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶጋን ጋር ፎቶ በመነሳት በማህበራዊ ሚዲያ አጋሩ። ነገር የተበላሸው ከዚህ በኋላ ነበር። ወቅቱ የቱርክ ሀገራዊ ምርጫ የደረሰበት ወቅት ነበር። እናም የጀርመን ፖለቲከኞች አፍ ውስጥ ገባ። በእንቅርት ላይ ጆሮ ደግፍ እንደሚባለው በ2018 በሩሲያ በተደረገው የዓለም ዋንጫ ላይ ለስንት ሲጠበቅ የነበረው የጀርመን ብሔራዊ ቡድን ከመጀመሪያው የምድብ ጨዋታ በነበራቸው ደካማ አቋም ወደ ሀገራቸው ተሰናበቱ። ከዚህ በኋላ የጀርመን ሚዲያዎች ለሳምንታት ብሔራዊ ቡድኑን መውቀስ ጀመሩ። በዛው አያይዘው የኦዚል ከኤርዶጋን ጋር የነበረውን ቆይታና ቱርካዊ ማንነቱ ጋር የተገናኙ ነገሮችን በማንሳት ኦዚል መስማት የማይፈልጋቸውን ነገሮች በማንሳት ቅጥቀጣን አካሄዱበት። ኦዚል ከዛ በኋላ ለጀርመን ብሔራዊ ቡድን ከዚህ በኋላ እንደማይጫወት አሳወቀ። ከጥቂት ጊዜያት በኋላ በትዊተር ገጹ ላይ የዓለምን ልብ የነካበትና በእግር ኳስ ላይ ፖለቲካ ሲገባ ምን ያህል አስቀያሚና ቅስም ሰባሪ እንደሆነ እንዲህ ሲል ገለጸ። በምናሸንፍበት ወቅት ጀርመናዊ እሆናለሁ፣ ስንሸነፍ ደግሞ በስደት የመጣ ቱርካዊ እሆናለሁ ሲል ከባድ ሐዘኑን በአጭሩ አስቀመጠ።